ገለቴ ግን የሁሉ አመት ሮጣ አንድ ልጅ እንኳን የላትም። ይሄ ለኔ በጣም ነው የሚያመኝ። እኔ የገለቴ ገንዘብ የምን ጉዳይ አይደለም። ሰላም ቤተሰቦች፣ ያያችሁበት ሶሻል ሚዲያ ላይ በጣም መነጋገሪያ የሆነው የሀገር ኩራት የሆነችው የአትሌት ገለቴ ቡርቃ ጉዳይ ነው። ለብዙ አመታት በሩጫ ያፈራችውን ንብረቷን እንግዲህ በባሏ ምክንያት ተነጥቃለች ማለት ነው። በዚህም ዙሪያ የኢትዮጵያ የአትሌቲክስ ፌዴሬሽን ያወጣው መግለጫ አለ። በእንባ እየተራጩ ያወጡት መግለጫ አለ። እሱን አብረን የምናይ ይሆናል። ከዚህም በተጨማሪ ደግሞ በተለያዩ ሚዲያዎች ላይ እየወጣች እንባ እየተናነቃት ለጠቅላይ ሚኒስትሩ ያስተላለፈችው መልእክት አለ። እዚህ ቪዲዮ እጥር አድርገን እያንዳንዱን ያለችበትን ሁኔታ ለጠቅላይ ሚኒስትሩ ያስተላለፈችው መልእክትና ይህንን አብረን የምናይ ይሆናል። እንዲሁም በተለያዩ ሶሻል ሚዲያት የተለያዩ ሰዎች ከህግ አንጻር ያስተላልፉት መልእክት አለ። እሱን አጠር አድርገን የምናይ ይሆናል። ሸር እያደረጋችሁ ጀምሩት ለብዙ ሰው እንዲደርስ። ይሄ የሁሉም የኢትዮጵያን ድርሻ ነው። እንደዚህ ለሀገር ኩራት የሆነ ሰው በዚህ ልክ ተበድሎ ፍትህ አጥቶ በዚህ ልክ ችግር ውስጥ ገብቶ ማየት በጣም ነው የሚያማው። ባንዲራችን በዓለም ደረጃ እንዲውለበለብ ካደረጉ ውድ አትሌቶቻችን መካከል አንዷ ናትና ይችን ውድ አትሌታችንን በዚህ መልክ ማየት እንዳንድ ኢትዮጵያ በጣም ነው የሚያማው እና ሁላችሁም ሸር እያደረጋችሁ ለብዙ ሰው እንዲዳረስ አድርጉልን። አዲስ ከሆናችሁም ደግሞ ለቤቱ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ። ህይወቴ ነው አደጋ ላይ ያለው። ምክንያቱም ማፊያ ቡድን አንተ ላይ አደራጅቶ አንተ ላይ ግድያ ሙከራ ከተደረገ በየት መንገድ ወጥቼ ልስራ? ቤት ውስጥ አልሰራ። ማራቶን ኢንዱራንስ ሰርተ ነው የምትሮጠው። ትሬኒንጉ ነው እንደውም የሚከብደው። ውድድሩ ቀላል ነው። ይሄንን በምን መንገድ ወጥቼ ልስራ? ለመጀመሪያ ለህይወቴን ቤተሰቤ ምንም ህይወታችን አደጋ ላይ ነው ያለ ነው። ከለላ ይደረግልን። ማያችሁ አትሊስት ለሌላ ለመጪው ለሀገራዊ ውድድሮችን ራሱ እንዳታረግ ትሬኒንግ ራሱ አቁማለች ማለት ነው። ይሄ ደግሞ በጣም ነው የሚገርመው። ለሷም ለግለሰቧም ብቻ ሳይሆን እንደ ሀገር ልናገኘው የምንችለውን ሀገራዊ ጥቅም ራሱ እያጣን ነው ማለት ነው። በቅርነች እየተጎዳችው ልጅቷ ብቻ አይደለችም እና ይህንን የሚመለከተው አካል አይቶ ፍትህ ሊሰጣት ይገባል። ከባሏ ጋር እንዴት ተገናኘች ምናምን ደግሞ ስትናገር ከባሏ ጋር ከዛሬ 17 ዓመት በፊት ማለት ነው ታክሲ ውስጥ እንደተገናኙ ከዛም በኋላ ወደ ትዳር እንደገቡ እንዲህ ትናገራለች። ለማናገር ሰይፉ እንደነገርኩ የገጠር ልጅ ነኝ። ከገጠር እንደመጣ አዲስ አበባ እንግዲህ ምንም ከተማ ውስጥ ራሱ በስርዓት እኔ ገጠር ከተማ የምትባለው እዛ እንኳን አልኖርኩም። ገጠር ውስጥ ነው ተውልጄ ያደግኩት። ከዛ ቀጥታ መጥቼ ደግሞ አዲስ አበባ ነው የገባሁት። እንግዲህ ግራ ቀኙን የሚያውቅ ልጅ አይደለም። በምስኪንነቴ በህዋነቴ ነው ሁሉንም ነገር በንጹህ ልቦና ነው የሚቀበለው። ተንኮልን ሁሉ ነገር ሲጀመር ግን ፍቅር ነበር ማለት በቃ ትራንስፖርት የሰው ትራንስፖርት ላይ ነው የተገናኘ ነው። የላዳ ሹፌር ነው። እሺ እዚህ ቦታ ላይ ነው የተገናኘ ነው። በሰላም በቃ አድርሶኝ ይመልሰኝና ገንዘብ ከፍላለሁ። አንድም ቀን ማስቀርቼበት አላቅም። እያለ መጨረሻ 1999 ላይ ለጓደኝነት ጠየቀኝ። እስከ ዛሬ ድረስ መልካም ጉዞ አድርሶኝ ገንዘቡን ወስዶ ይሄዳል። ከዛ የተለያየ ነገር አለኝ። እሺ በቃ በቅንነት በቃ እሺ አልኩት። ከዛ 2000 ተጋባል። ጠቅላይ ሚኒስትር በጣም ያለበት ሁኔታ በጣም አስቸጋሪ ነውና ለጠቅላይ ሚኒስትሩና ለሙሉም ለኢትዮጵያ ሕዝብ ያስተላልፈችው መልእክት ይሄ ነው። ዶክተር አብይ አህመድ በዚህ ሚዲያ እንደሚሰሙኝ ተስፋ አደርጋለሁ። በእውነት እየሰሩ ያለው እሳቸው ናቸውና ይሄንን እውነት አይቶ ጎዳናም ትውጣች ልጅ ካሉኝ መልስ እንዲነግሩኝ፣ አይ አትወጣም ካሉኝ መልስ እንዲነግሩኝ ፈልጋለሁ። ምክንያቱም አንድ ሰው አገር አገልግሎ ይሄን ሁሉ አፍርቶ በቅንነት በገዛው ባል ታክዶ እንደገናም ንብረቱ ይሄን ሁሉ በልቼ ጨርሻለሁ በፍርድ ቤት ስል እንግዲህ 4 መኪና 10 ቤት ተበልቶ ያልቃል ካለ ፍርዱን ለኢትዮጵያ ሕዝብና ራሱ መንግስት ተዋለው። እናቴ ደሃ ናት። ጎዳና ላይ ነው ያሳደገች። የሰው ፍርፋሪ እያበላችኝ ቤተክርስቲያን መስጊድ በየቦታ እየሄደች ያለ አባት አካል ጉዳተኛ ናት። በዛው ላይ በዛ ልክ በጣም ተጋድላ አድርጋ ነው ያሳደገችኝ። ያፍታም ልጅ አይደለሁም። በጣም ልብ የሚነካ ነው። አስባችሁታል? የድሃ ልጅ ነች። እናቷ ያለ አባት ያሳደገቻት እናቷን እሷ ራሷ ያኖረች ነበረች። እንግዲህ ይሄን ሁሉ እድሜዋን ሁሉ ለፍታ ያፈራችውን ሀብት እንግዲህ በባሏ ስትነጠቅ
ለማመንም የሚከብድ ነገር ነው። እርግጠኛ ነኝ ይሄንንም ጠቅላይ ሚኒስትሩም ቢሆን የኢትዮጵያም ሕዝብ አይቶ እሷን ይሄንን ገንዘብን ብቻ ሳይሆን የተወሰደባትን ገንዘብ ማስመለስ ብቻም ሳይሆን የሞራል ካሳም እጅግ ያስፈልጋታል ብዬ አምናለሁና አይተን ተመልሳ ይሄ ሀዘኗን ሁሉ የሚክስ ነገር ተደርጎ ይቺ ውድ አትሌታችን ወደ ትሬኒንጓ ተመልሳ ዳግመኛ የኢትዮጵያን ባንዲራ በዓለም እንደምታውለበልብ ተስፋ አደርጋለሁ። መንግስት የአትሌት ገለቴ ጉዳይ ትኩረት እንዲሰጠው የኦሎምፒክ ሻምፒዮኗ መሰረት ደፋር አሳሰበች። አትሌት ገለቴ ቡርቃ ከመጀመሪያው አንስተው የገጠማት ችግር ተነግሮ የሚያልቅ አይደለም። ለሀገሯ ይህን ያህል ዋጋ የከፈለችው አትሌት ከ2010 ጀምሮ የገጠማትን ችግር ለመፍታት በፍርድ ቤት ስለመንከራተቷ በቅርበት አውቃለሁ። ሕግ ለዚህች ሀገር ባለውለታ ትክክለኛውን ፍትህ እንዲሰጣት እጠይቃለሁ ስትል መሰረት ደፋር ተናገረች። ገለቴ የደረሰባትን በደል ግማሹን እንኳን አላወራችም ስትል አትሌት መሰረት ደፋር የተናገረች ሲሆን አንድ ልጅ እንኳን አለመውለዷ እጅግ ያሳዝነኛል ስትል አትሌቷም ተናግራለች። እኔን የሚያመኝ ገለቴ ንብረት ማጣት ብቻ አይደለም። እኔ 3 ልጆች አሉኝ፣ ግን ሁሌም የማዝነው ገለቴ አንድ ልጅ እንኳን የላትም ስትል የተናገረች ሲሆን ከ2010 በኋላ መውለድ ትፈልግ እንደነበረ ነግራኛለች፣ ግን ያንን አለማድረጓ ያሳምመኛል ለሀገሯ ስትል ፍርድ ቤት ስትመላለስ ነው የኖረችው ስትል አትሌት መሰረት ደፋር እንዳያችሁት በብዙ ሶሻል ሚዲያ መነጋገሪያ ሆኗል። የኢትዮጵያ አትሌቲክስ ፌዴሬሽንም የራሱን መግለጫ አውጥቷል። ያ ፌዴሬሽኑ መግለጫ በከፊል ይሄንን ይመስላል። እንግዲህ ዛሬ የተገናኘንበት ጉዳይ ገለቴ ቡርቃ በደረሰባት ጉዳይ ላይ ነው የተገናኘ ነው። እንግዲህ ገለቴን ቡርቃ እንደ አትሌት ከኔ ዘግይታን ብትመጣ አብረን በተለያዩ በዓለም ሻምፒዮና፣ በኦሎምፒክ፣ በክሮስ ካንትሪ ከኛ ባልተናነሰ አገሯን አህጉሯን ወክላ በትልቅ መድረክ የተወዳደረችና ከኛም ባልተናነሰ በሀገር ውስጥም በዓለም ላይም ሽልማቶችን አግኝታ ራሷንም ሀገሯንም መለወጥ የምትችል አትሌት እንደሆነች ማንም ሊደብቀውም መቼም አይደለም ሊባልም አይችልም። ዛሬ እንግዲህ ገለቴ ያለችበትን ሁኔታ ሁላችንም በመጀመሪያ በኦሮምኛ ጣቢያ ላይ ተገኝታ ያደረገችውን ቃለ መልስ አይተናል። ትላንትናም በሰይፉ ፋንታውን ላይ ተናግራለች። እንግዲህ ገለቴ ግማሹን እንኳን ተናገረች ብዬ አላምንም። ለምን ከመጀመሪያው ጀምሮ የገለቴን ታሪክ እንደ ቅርበትም አብሬም በመስራት ስለማቀው ትላንትና እሷም ተናግራለች። አዲስ አበባ ስገባ አማርኛ እንኳን አልችልም፣ በራሴ ጥሬ ነው አማርኛ መጻፍም መናገርም የቻልኩት። እውነቷን ነው። እኛን እንኳን ስትጠራ ሴቷን አንተ ወንዱን አንቺ እያለች ነበር የምትጠራው። በጣም በልፋት በጥራት እዚህ የደረሰች አትሌት ነው። እንደተናገረችው እንግዲህ እናቷ ለምና ሁሉ እንዳሳደገቻት ነው የተናገረችው። እኔ ዛሬ የሚያመኝ ነገር የገለቴ ገንዘብ ንብረቷን ማጣት አይደለም። እኔ ዛሬ 3 ልጆች አሉኝ። ገለቴ ግን የሁሉ አመት ሮጣ አንድ ልጅ እንኳን የላትም። ይሄ ለኔ በጣም ነው የሚያመኝ። እኔ የገለቴ ገንዘብ የምን ጉዳይ አይደለም። ዛሬ ገለቴ ከኛ 3 አመት ወይ 2 አመት ታናሽ ብትሆን ነው። ሴት ልጅ ጊዜ አላት፣ የመሮጫ የመውለጃ ጊዜዋን እንኳን አጣለች። ገለቴ ከ2010 ጀምሮ በፍርድ ቤት ስትንከራተት ሌላ እንኳን የፍቅር ጓደኛ ይዛ ልጅ እንኳን ለመውለድ ያጣችበት ጊዜ ነው። እኔ እንዳየሁትኝ በቅርበትም ስለማቅ ነበር። ፕሮግራምም ነበራት። ከ2010 በኋላ ልጅ የመውለድ ሀሳብ ነበራት። እኔ የሚያሳዝነኝ ንብረት አይደለም የገለቴ ቢያንስ አንድ ፍሬ እንኳን ሳይኖራት ይሄ ሁሉ አመት ሀገሯን ወክላ ተወዳድራ ዛሬ ያለችበት ሁኔታ ለኔ በጣም አሞኛል። በጣም የሚያሳዝን ነገር ነው። እንግዲህ ህይወቷን ሙሉ ነው ማለት ነው ያመሰቃቀለባት። ህይወቷን ሙሉ የለፋችበትን ንብረቷን መውሰዱን ብቻ ሳይሆን እንግዲህ ዘሯን ሳተካ ልጅ መውለድ ፈልጋ ግን የመውለጃዋን ጊዜውም ሁሉ እንዳባከነባት በአጠቃላይ ህይወቷን እንዳመሰቃቀለው ነው የሚያስረዳው። እና ይሄ በጣም ትልቅ በደል ነው። ንብረቷን ከመመለስም በላይ ተከፍሎ ሊያልቅ የማይችል የሞራል ካሳም ሁሉ እንደሚያስፈልጋት ያሳያል ማለት ነው። በጣም ነው የሚያሳዝነው። አመርቂ የሆነ ፍትህ ታገኛለች ብዬ ተስፋ አደርጋለሁ። ቤተሰቦች ሰብስክራይብ ያላደርጋችሁ ሰብስክራይብ አድርጉት፣ ላይክ
አድርጋችሁ ሼር አድርጋችሁ ለብዙ ሰው ደርሶ ይቺ ውድ አትሌታችን ስቃ ፈገግቷ ተመልሶ ወደ ነባሯ ትሬኒንጓ ተመልሳ ዳግመኛ የኢትዮጵያን ክብር ከፍ ለማድረግ በተለያዩ የዓለም መድረኮች እንደምናያት ተስፋ አደርጋለሁ። ሰላም ሁኑልኝ።